ሀይሚ ኤርፖርት ውስጥ ቀወጠችው አይገልጸውም። ያበደ ፕሮግራም ነበረ ዛሬ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም የምታበረታቱኝ ፈጣሪ የልባችሁን መሻት ይሙላላችሁ። ሁሌም ደስተኛ ሆኑልኝ እና የሀይሚ ልደት እንግዲህ በዚህ መልኩ ተቀውጧል ማለት ነው እና በሚያምር ሁኔታ ማለት ነው። ኦ ማይ ጉድነስ እንዴት እንደሚያምር ማለት ነው። እና ሀይሚ ልደቷን ያከበረችው ኤርፖርት ውስጥ ነው። ኤርፖርት ውስጥ ላይ ከኤርፕሌን አጠገብ ሆና ቀወጠችው አይገልጸውም ማለት ነው። ኦ ማይ ጋድ እዛ ጋ ነው እንትኗን ራሱ ሻምፒዮን ሳይቀር ነው እንደዚህ የበተነችው ያርከፈከፈችው ነው እንጂ ያርከፈከፈችው ማለት ነው ውዶችዬ። እና ቀወጠችው አይገልጸውም። በጣም ነው ያማረባት። ወይ ያጓጓዘ ስታይል ኦ ማይ ጋድ ብቻ በጣም ነው ያማረባት። አለባበሷ ምናምን አበባው ቦታው በቃ ምን ብዬ ልንገራችሁ። ቀይ አበባ ተጎዝጉዞላት ነው የተራመደችው ማለት ይቻላል ማለት ነው። በሾርት ለቅላችኋለሁ በዛኛው ቻናል እና ቪዲዮውን ለቅላችኋለሁ ማለት ነው። እና በጣም ነው ያማረባት። እውነት ለመናገር ደስ ይላል፣ ደስ ይላል፣ ደስ ይላል። ኦ ኦ ኦ እና ብሩኬም በጧቱ ነበር እንኳን ደስ ያለሽ አላት። ሩታም ደግሞ ማይ ጉድ እንዴት እንደምታምሪ ጌታ ቀሪ ዘመንሽን ይባርክልሽ ብላታለሽ ማለት ነው። ሩታም መልካም ልደት እንግዲህ ብላታለሽ ማለት ነው ውዶችዬ። እነ ብሩኬ ምናምን ብለዋታል ማለት እንዳለ ብዙ ሰው እያላት ነው ያለው። እንግዲህ ሀይሚዬ እንደዚህ ደስተኛ ሆነሽ ሁሌም የምትኖሪ ያድርግሽ። ቀብራራው ሳ ቪዲዮ ላይ የለም። ያው እንግዲህ ማታ እንጠብቃቸዋለን ማለት ነውና ለማንኛውም ሀይሚ እንዴት አያችኋት እናንተ ማሮቼ? አምሮባታል? እስኪ በኮሜንት ጻፉ፣ የእናንተን ሀሳብ በኮሜንት ጻፉ። እኔ ከ100 ሰጥቻታለሁ ማለት ነው። በጣም ነው የሚያምረው እውነት ለመናገር እና ወዶቼ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብ ላይክ ማድረጋችሁ እንዳትረሱ።